እንዴት ኪፍሬም በካፕከት ላይ መጠቀም እንችላለን የሚለው ነው ዛሬ የምናየው። እንዴት ናችሁ? አብራችሁ ስለሆናችሁ አመሰግናለሁ። እሺ በመጀመሪያም ስቲከር እንመርጣለን። ካፕከት ላይ ገብተን የመረጠውን ስፒከር እንደዚህ እንደምታዩት እናስገባዋለን። እሱን ካስገባን በኋላ ከቪዲዮአችን በታች ያለችዋን እቺ የዳይመንድ እና የፕላስ ምልክት ያለችዋን እሷን እንነካለን። እሷ ኪፍሬም ታረግልናለች። ከዛ ቀጣይ ይሄኛው ያስገባነው ስቲከር ወዴት መንቀሳቀስ እንዳለበት እሱን ካስጠጋን በኋላ አሁንም መልሰን ያቺን እንነካታለን። አሁንም ወደ ጎን እንዲሆንልን ነው የምንፈልገው። ወደ ጎን አድርገን እሷን የኪፍሬም ምልክት በመጫን ወደ ታች እናወርደዋለን። ከዛ እንዲያረግም ሙቭ እንዲያረግ እናረጋዋለን ማለት ነው። ፋይናል ፕሮዳክቱን መጨረሻ ላይ እናየዋለን። የዚህ እንትን አሁንም ሞር በደንብ ፕራክቲካል ሆኖ እንታዩት ነው። እኔ ብዙ ቦታዎች ላይ ያንቀሳቀስኩት ያለሁት ለቴክስት መጠቀም ትችላላችሁ፣ ለፎቶ፣ ለተለያዩ ነገሮች መጠቀም ትችላላችሁ። ለተለያዩ ነገሮች መጠቀም የምትችሉበት ምርጥ የካፕከት ፕላትፎርም ነው። ካፕከት ላይ ካሉት ከፕላትፎርሙ አሪፍ የሚባለው ሴቲንግ ነው። ከዛም በኋላ ያው እንደዚህ አይነት ቅርጽ ይኖረዋል ማለት ነው። በጣም አሪፍና የተለያዩ ነገሮችን በመግለጽ በቀላሉ የቪዲዮአችን ተመልካችን አቴንሽን መሳብ የምንችልበት። ባክግራውንዳችን ደግሞ እንደምታዩት አብዛኛውን ጎልድ ነገሮች ተጠቅሜያለሁ። ከቻናላችን ጋር ስለሚሄድ ነው። ከተመቻችሁ ላይክ፣ ፎሎ ማድረግ አትርሱ። አመሰግናለሁ።